2026 ቀኑ እየደረሰ ስለሆነ ቤተሰቦቼ ዛሬ አንድ አዲስ ነገር ይዤ መጥቻለሁ። እሱ ምንድነው ዲቪ 2026 ያው ምርጫ ቀኑ እየደረሰ ስለሆነ የፈርስት ኖቲፊኬሽን እና ሰከንድ ኖቲፊኬሽን እንዴት ማግኘት እንደምትችሉና በምን ሁኔታ ገብታችሁ በራሳችሁ ገብታችሁ ከዌብሳይቱ ማግኘት እንደምትችሉ አሳያችኋለሁ። በዚህ መልኩ ይከፍትላችኋል። እዚህ ጋር እንደምትመለከቱት ዲቪ ሎተሪ 2026 ይላል ወይም 2026 ይላል ማለት ነው። ሁሉም ሰው ውጤቱ ከመውጣቱ ወይም ደግሞ ውጤቱ ሪሊዝ ከመደረጉ በፊት ማወቅ የሚጠበቅባችሁ ነገር እንዳለ ይገልጻል ማለት ነው። የዚህ ሰዓት ማድረግ የሚጠበቅባችሁ ትንሽ ወርታች ታወርዱታላችሁ። እዚህ ጋር እንደምትመለከቱት ዲቪው መቼ ሪሊዝ ይደረጋል የሚለው ኢንፎርሜሽን እዚህ ጋር ተቀምጦላችኋል። እሱን ማንበብ ትችላላችሁ። ከዛ በመቀጠል ደግሞ እንዴትስ ነው ውጤታችንን ያለማንም የሰው እርዳታ ማየት የምንችለው የሚለውን አጠቃላይ ኢንፎርሜሽን የያዘ ተቀምጦላችኋል ማለት ነው። how to check your DV lottery 26 ሪዛልት ይላል። ያ ማለት ውጤታችሁን እንዴት ነው ቼክ ማድረግ የምንችለው እንደማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያው ስቴፕ የሚሆነው እዚህ ጋር እንደምትመለከቱት dvprogram.state.gov የሚባለው ዌብሳይት ላይ ገብታችሁ ውጤታችሁን ቼክ ታደርጋላችሁ ማለት ነው። እዚህ ጋር የምትመለከቱት dvprogram.state.gov የሚባለው ዌብሳይት በጣም ኢምፖርታንት የሆነ ዌብሳይት ነው ማለት ነው። ምክንያቱም በጣም ብዙ ከምታስቡት በላይ ብዙ ተመሳሳይ የተሰሩ ዌብሳይቶች ስላሉ ራሱን አስመስለው ይሰሯቸው ስላሉ ብዙ ስካመር ስለሚገኝ ይሄንን መጠንቀቅ መቻል አለባችሁ። ወደ በኋላ ገብተን የምናይ ይሆናል ማለት ነው። ሁለተኛው ስቴፕ የሚሆነው ቼክ ስታተስ ትሉታላችሁ ማለትም dvprogram.state.gov የሚለው ዌብሳይት ላይ ከገባችሁ በኋላ ማለት ነው። ከዛ መቀጠል ደግሞ ሶስተኛው ስቴፕ የሚሆነው ደግሞ ኮንፊርሜሽን ነምበራችሁ ማለትም ዲቪ በምትሞሉበት ሰዓት የተሰጣችሁን መጨረሻው ፔጅ ላይ የተሰጣችሁን ስክሪንሾት አድርጋችሁ ኦር ደግሞ በፒዲኤፍ ዳውንሎድ አድርጋችሁ ያስቀመጣችሁትን የእናንተን ላስት ኔም እንዲሁም ደግሞ የትውልድ ቀን እና ኮንፊርሜሽን ነምበር የያዘውን ፔጅ ማለት ነው። ከሱ ላይ ኮንፊርሜሽን ነምበሩን በማንሳት ታስገባላችሁ። ላስት ኔማችሁን እና የትውልድ ቀናችሁን ታስገባላችሁ ማለት ነው። ከዛ መቀጠል ካፕቻ ቬሪፊኬሽን አለው። እሱን ካፕቻ ቬሪፊኬሽን ቼክ አድርጋችሁ ወይም ደግሞ በትክክል አስገብታችሁ ሰብሚት በምትሉበት ሰዓት ውጤታችሁን ይነግራችኋል ማለት ነው። ሰሌክትድ ከሆናችሁ ሰሌክትድ ብሎ ይነግራችኋል። ሰሌክትድ ካልሆናችሁ ወይም ደግሞ ውጤቱ ለእናንተ ካልተሳካላችሁ ወይ ካልወጣላችሁ ደግሞ ኖት ሰሌክትድ ብሎ ይገልጽላችኋል ማለት ነው። እሱን ቼክ ለማድረግ እዚህ ጋር እንደምትመለከቱት dvprogram.state.gov የሚባለው ዌብሳይት ነው። በጣም ይሄንን ፎከስ አድርጉ። ምክንያቱም እንደነገርኳችሁ በጣም ብዙ ተመሳሳይ የተሰሩ ስካም ዌብሳይቶች ስላሉ ማለት ነው። ስለዚህ እሱን አንድ ጊዜ ተነኩታላችሁ እንዴት ቼክ እንደሚደረግ ለማሳየት ያክል ማለት ነው። አሁን በእርግጥ አልወጣም ውጤቱ። ነገር ግን ውጤቱ በሚወጣበት ሰዓት እዚህ ጋር 2025 ስታተስ ቼክ ይላል። ያ ማለት ያለፈውን አመት ነው አሁን ቼክ እየተደረገ ያለው። ውጤቱ በሚወጣበት ሰዓት ግን እዚህ ጋር 2026 ስታተስ ቼክ ወደሚል ይቀየራል ማለት ነው። የዚህ ሰዓት ማድረግ የሚጠበቅባችሁ ቼክ ስታተስ የምትለውን በተን አንድ ጊዜ ተነኳታላችሁ ማለት ነው። እሷን በምትነኩበት ሰዓት ወደዚህኛው ፔጅ ይወስዳችኋል። ኮንቲኒው የምትለውን በተን አንድ ጊዜ ተነኳታላችሁ ማለት ነው። እሷን ኮንቲኒው የምትለዋን በተን በምትነኩበት ሰዓት እዚህ ጋር ኮንፊርሜሽን ነምበር ቅድም የነገርኳችሁን ዲቪ በምትሞሉበት ሰዓት የሚሰጣችሁን ኮንፊርሜሽን ነምበር ማለት ነው። እሱን እዚህ ጋር ታስገባላችሁ። ከዛ መቀጠል እዚህ ጋር ላስት ኔም ወይም የአያታችሁን ስም ወይም ፋሚሊ ኔም የምንለውን ማለት ነው እሱን ታስገባላችሁ። ከዛ መቀጠል የተወለዳችሁበትን ዓመተ ምህረት ዲቪ በምትሞሉበት ሰዓት ያስገባችሁትን የዓመተ ምህረት ማለት ነው እሱን ታስገባላችሁ ማለት ነው። ከዛ መቀጠል ካፕቻ ወይም ደግሞ እዚች ጋር አራተኛ ላይ የመጨረሻው ስቴፕ ካፕቻ ቬሪፊኬሽን አለ። እሱን ታስገባላችሁ። የተባለው ስቴፕ ይሄኛው ስለሆነ ይሄኛውን ታስገባላችሁ። ከላይ የምትመለከቱትን ደግሞ ከታች በመጻፍ ሰሚት ማለት ነው የሚጠበቅባችሁ። የዚህ ሰዓት ሰሌክትድ ከሆናችሁ ሰሌክትድ ብሎ ይነግራችኋል። ኖት ሰሌክትድ ካላችሁ ደግሞ ውጤቱ አልተሳካላችሁም እንደማለት ነው። ስለዚህ እሱን ውጤት በቀላሉ ማየት ትችላላችሁ ማለት ነው። ስለዚህ በቀላሉ ሁላችሁም ይሄንን ስቴፕ ብቻ በመከተል ውጤታችሁን ማየት ትችላላችሁ።